የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም ፍቅር እንደሆናችሁ ባለሙሉ ተስፋ ነኝ ማለት ነው። እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ያለው እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ይዤላችሁ የመጣሁትን የማሙዝ አሰራር ነው። እንግዲህ በብዙዎቻችን በየተለያዩ አረብ ሀገራት እንኖር እንጂ ስሙ ይለያል በየሁሉም ቦታ ማለት ነው። እንግዲህ የኔ ሴትዮ ዶሮ ራሱ በጣም ሲታጠብ አትወድም። የእናንተስ እንደዛ ናት ወይ? እስኪ ሀሳባቸውን ኮሜንት ላይ አስቀምጡልኝ። ሲታጠብ የሚቀንስ ይመስላችኋል ማለት ነው። እንግዲህ ከዚህ ላይ የሚያስፈልገኝን ግብአት አስቀምጫለሁ። ከዛም በመቀጠል ድስቴን አግላለሁ ማለት ነው። በኋላ ማለት ነው እዚህ ላይ ድስት እያጋልኩ እገኛለሁ ማለት ነው። ከዛም እንግዲህ ድስቱን ካጋልኩ በኋላ የሚያስፈልገኝን ያህል ዘይት እጨምራለሁ ማለት ነው። እንግዲህ ዘይቱ ትንሽ ሞቅ እስኪል እንጠብቀዋለን ማለት ነው። ከዛም እንግዲህ የምብራውን ሽንኩርት እጨምራለሁ እንደምታዩት ማለት ነው። እንግዲህ ይሄንን ከጨመርኩኝ በኋላ ዘይቴን አግዬ ሽንኩርቴን እየጨመርኩኝ እገኛለሁ ማለት ነው። ስታዩት ጥቁር ሊመስላችሁ ይችላል። ሆኖም ግን ብራውን ነው። ጨረስኩ ሽንኩርቴን ጨምሬ ማለት ነው። እንግዲህ በዚህ መልኩ እያቁላላሁትኝ እገኛለሁ ማለት ነው። ለእናንተ ስታዩት ጥቁር ይመስላል፣ ግን በጣም ደስ የሚል ብራውን ከለር ነው ያለው። በዚህ መልኩ እያቁላላሁት እገኛለሁ ቤተሰቡ ማለት ነው። ከዛም እንግዲህ የሚያስፈልገኝ መጀመሪያ ያሳየኋችሁ ግብአቶች እዚህ ላይ ቲማቲም አለኝ፣ ፍልፍል አለኝ፣ ነጭ ሽንኩርት አለኝ፣ ቲማቲም ቆርጬ ላይ ወረቀ ከትፍ ያለው ማለት ነው። እንግዲህ ከዚህ ደግሞ እንደምታዩት ጥቅል አለኝ ማለት ነው። እዚህም ነጭ ሽንኩርት አለኝ። ከዛ ደግሞ ፍልፍል ወይም ቡኒ ማለት ነው እንለዋለን ኢትዮጵያኖች። እዚህ ላይ ደግሞ ብራውን ወይም ቡኒ ከለር ማለት ነው። እንግዲህ ታዩት ደግሞ እሱ ደግሞ እንግዲህ ሽንኩርት ነው። እንግዲህ እንደዚህ የተቃጠለ ይሄን ነገር ብዙ ጊዜ የምንጠቀመው በረመዳን ነበር ማለት ነው። ያው ከሰዓት አንፃር ጊዜ እንዳይሻማኝ ማለት ነው ማለት ነው። ሆኖም ግን ከዛ ስለለመዱት አሁን ደግሞ ድረስ አልፈላል ማለት ነው። እንግዲህ ከዚህ ላይ ደግሞ ደሪሲን ወይም ቅርንፉድ ማለት ቀረፋ ነው። እዚህ ጋር ደግሞ ወረቅ አለች ማለት ነው። ከዚህ ጋር ደግሞ ማች እንግዲህ በሰሃን ወይም መላ ይሉታል አረቦቹ። እንግዲህ እሱ ጋር የጠበስኩት ፍልፍል ማለት ነው። ማለት ፍልፍል አስዋድ ፓፕሪካ ተመልሼ ለማመስለው ቆንጆ በርበሬ እያደረኩኝ ከዛ በመቀጠል ፍልፍል አስዋድ በእኛ ቆንጆ በርበሬ ነው። እሱን ጨውን መለህን ሴት አንድ አዘጋጅ ሽታ ማለት ነው ከዚህ ላይ ማለት ነው። እንግዲህ ይኸው በዚህ መልኩ እያቁላላሁት ይገኛል ማለት ነው። በነገራችን ላይ እንደዚህ ምግብ ስትሰሩ የራሱ ክችን መኖር አለበት። ካልሆነ ቤቱን በጣም ያውከዋል ሽታው ማለት ነው። ከሩቅ ነው የሚጠራው ሽታው። እንግዲህ ያው በዚህ መልኩ ነጭ ሽንኩርቴን ጨምሬ በደንብ እያማሰልኩት እገኛለሁ ማለት ነው። እንግዲህ ይኸው እንደዚህ የተጠበሰ በጣም ሽታው። ከዛ ቀረፋና ወረቅ እጨምራለሁ ማለት ነው። ቀረፋና ወረቅ ይባላል። ከዛ ጥቁር ሎሚ ጨመርኩኝ። እሱንም አብሬ በዚህ መልኩ አሸዋለሁ ማለት ነው። በደንብ ጥብስ አደርጋለሁ። እንግዲህ ከመጀመሪያው እንዳያችሁት ምንም አይነት ውሃ እስካሁን አላስገባሁም። ከዛ በመቀጠል ቲማቲም ጨመርኩኝ ማለት ነው። ቲማቲሜን ጨምሬ በደንብ አድርጌ አሁን መልሼ እሽት አድርጌ እጠብሰዋለሁ ማለት ነው። እንግዲህ በዚህ መልኩ አሁንም እየጠበስኩት እገኛለሁ ማለት ነው። እንግዲህ እንደምታዩት በጣም እየተጠበሰ ነው። ከለሩ ራሱ ብራውን እየሆነ ነው የሚሄደው። ያው ስትሰሩ ሙሉ ግብአቶችን ጎን ለጎን አቅርባችሁ መሆን አለበት። አንድ ድስት ጥዳችሁ መክተፍ ምናምን ጥሩ አይደለም። የምትሰሩት ነገር ይቃጠላል። እኔ እንግዲህ የሚያስፈልገኝን ነገር መጀመሪያ አቀራርቤ ከዛ ነው እንግዲህ እንደዚህ የምሰራው ማለት ነው። እንግዲህ እንደምታዩት በዚህ መልኩ እየጠበስኩኝ እገኛለሁ ማለት ነው። በጣም ነው የሚጣፍጠው በነገራችን ላይ ማለት ነው። እንግዲህ ይኸው አሁንም ቀስ እያልኩኝ አንድ ሁለት ደቂቃ ጠበቅ እያደረኩኝ እየተመለስኩ አማስለዋለሁ። ከዛ ቅርንፉድ እጨምራለሁ ማለት ነው። ቅርንፉድ ጨምሬ ደግሞ አሁንም በደንብ አሸዋለሁ ማለት ነው። እንደምትከዛ ያስቀነስኳቸውን ቅመሞች በሙሉ እጨምራለሁ። ሄል ቆንጆ በርበሬ ከዘብራ አለው ደረቅ ማለት ነው። እንግዲህ እሱን በመጨመር ደግሞ እንደምታዩት እንደዚህ ጨምሬ ደግሞ አሁን እሽት አድርጌ እጠብሰዋለሁ ማለት ነው። ይኸው እንደምታዩት
በዚህ መልኩ ማለት ነው። ምንም እስካሁን እንደምታዩት ውሃ አልጨመርኩም። ድስቱ የያዘ ሊመስላችሁ ይችላል፣ ግን ድስቱ ውስጡ አይን አይን ያወጣልና አይን አይን አለው። ለዛ ነው ጥቁር ሆኖ የሚታያችሁ ማለት ነው። ወደ መጨረሻ ስታዩት ደግሞ በጣም ትወዱታላችሁ። እንግዲህ ይኸው አሁንም እየተመላለስኩ አማስለዋለሁ። ግን እንደዚህ ሳደርግ የትም ቦታ መንቀሳቀስ አልችልም፣ ሊቃጠልብኝ ስለሚችል ማለት ነው። እንግዲህ ይኸው ብዬ እጠብቅና 1-2 ደቂቃ ተመልሼ አማስለዋለሁ። ከዛ በመቀጠል ደግሞ ሞኝ ቃሪያ ወይም ፍላይ ይሉታል ማለት ነው። እሱንም ጨምሬ አሁንም ጥብስ አደርገዋለሁ እንደምታዩት ማለት ነው። ይኸው በዚህ መልኩ እየጠበስኩት እገኛለሁ። እንግዲህ እንደምታዩት ማለት ነው በደንብ መታሸት ያስፈልገዋል። እዚህ ላይ እንግዲህ እንፋሎት ራሱ እናደርገው። ከዚህ ላይ ደግሞ ከዝብራ ይባላል በዚህ በእኛ በኢትዮጵያኖች ደግሞ ድንብላል ወይም ኩስባራ ይባላል። እሱን እርጥብ በጣም ለጣዕም ከትፌ አዘጋጅቼ ነበረ። እሱን ጨምሬ አሁንም በዚህ መልኩ አሸዋለሁ ማለት ነው። ቤተሰብ በነገራችን ላይ እንደዚህ ስታዩት የሚበላ ላይመስላችሁ ይችላል፣ ግን መጨረሻ ስታዩት በጣም ትወዱት ማለት ነው። እንግዲህ ይህንም በዚህ መልኩ ይኸው እንደዚህ አድርጌ እየጠበስኩት እያዋሃድኩት እገኛለሁ ማለት ነው። ሽታው በጣም እግዚአብሔርን ልነግራችሁ አልችልም። በጣም ነው ሽታው ደስ የሚለው። ሽታው ብቻ አይደለም ጣዕሙ። ያው ሴትየቱ እንግዲህ ውፍረት ስለጨመረች እሷ ውፍረት ለመቀነስ ሌላ የሚበላ የለም። 3 ልጆች ብቻ ስለነበሩ ለእነሱ ነው እንግዲህ 1 ዶሮ የሰራው። ከዛ በመቀጠል እንግዲህ የቆራረጥኩትን ጽድት አድርጌ ያጠብኩትን ዶሮ እጨምራለሁ ከዚህ ላይ ማለት ነው። ከዛ እንግዲህ ዶሮዬን እየጨመርኩ ነው እንደምታዩት የሚገኘው። እንግዲህ ዶሮዬን ጨምሬ ጨርሼ ይኸው አዋህደዋለሁ ከቅመሙ ጋር ማለት ነው። እንግዲህ እንደምታዩት ከዛ ድንቼንም እንደምታዩት ድንችም እጨምራለሁ ማለት ነው። እንግዲህ ድንቼን ጨምሬ ደግሞ እንደምታዩት እንደዚህ እያዋሃድኩት እገኛለሁ ማለት ነው። በጣም እንጃ ልነግራችሁ አልችልም። ይሄንና ቦካሪ መንዲ መግሉባ በጣም ነው ስሰራ ደስ የሚለኝ። ለምን ይሆን እንደው ባላውቅም። ከዛም ይሄው እንግዲህ እንደምታዩት በዚህ መልኩ ምልክዬ ይመስላል አይደል? በነገራችን ላይ እንደዛ ነው የሚመስለው። እንግዲህ ይሄው እንደምታዩት እኔ እስካሁን ምንም አይነት የጨመርኩት ውሃ የለም። እንደዚሁ እየተቁላላ እንደምታዩት ይገኛል ማለት ነው። እንግዲህ መለስ ብዬ አሁንም ትንሽ ተክተክ ሲል ተመልሼ ደግሞ አማስለዋለሁ ማለት ነው። እንደምታዩት ከዛ ውሃዬን ልሰልስ ብዬ ከደኛው ነበረ ትንሽና ተመልሼ መጥቼ ክፍት አደረኩት። ትንሽ ክዳኑን ከደኛው ቆይቼ ነበረ ማለት ነው። ከዛ ይኸው እንደምታዩት ከፍቼ እያማሰልኩት እገኛለሁ በዚህ መልኩ ማለት ነው። በጎን እንግዲህ የፈላ ውሃ ያስፈልጋችኋል ጥዳችሁ እንዲፈላላችሁ ማለት ነው። ይኸው እንግዲህ ከዚህ ላይ የሚያስፈልገኝን ያህል ውሃ እየጨመርኩ እገኛለሁ ማለት ነው። ያው ቪዲዮውን አጠር ያደረኩት እንዳይረዝምባችሁ ነው። እዚህ ላይ ውሃ እየጨመርኩ ነው ያለሁት። እንግዲህ እኔ ያፈላሁትን ውሃ የሚያስፈልገኝን ያህል መጠን እጨምራለሁ ማለት ነው። እንግዲህ እናንተ ስትሰሩ እንደ ቤተሰባችሁ ብዛት ነው መስራት ያለባችሁ። ይኸው እንደምታዩት ውሃዬን ጨምሬያለሁ፣ ግን ትንሽ ውሃ ስለሚያስፈልገኝ ደግሞ መልሼ ውሃ ጨምሬበታለሁ ውድ ቤተሰቦቼ ማለት ነው። ከዛ እንግዲህ ይኸው እንደዚህ እያዋሃድኩት እገኛለሁ። ሲጀመር ጀምሮ እስከ እንግዲህ እስኪበስል አካባቢ ድረስ ውሃ አልጨመርኩም። መጨረሻ ላይ ነው ውሃ የሰለስኩት ማለት ነው። እንግዲህ ይኸው ውሃዬን ከሰለስኩ በኋላ እንደምታዩት እንደዚህ ሆኗል ማለት ነው። እንግዲህ ትንሽ አማስልና የሚያስፈልገኝን ያህል የጨው መጠን እጨምራለሁ ማለት ነው። እንግዲህ የሚያስፈልገኝን ያህል የጨው መጠን ከጨመርኩ በኋላ ይኸው እንደምታዩት ከዛ በመቀጠል እንግዲህ ክዳኔን አምጥቼ ክዳኔን እከድናለሁ ማለት ነው። እንግዲህ ከ45 ደቂቃ በኋላ ተመልሰን እንገናኛለን ማለት ነው። እንደምታዩት ይኸው እንግዲህ ይሄን ነው የሚመስለው። መጣሁ ተመልሼ እንግዲህ ለማማሰል ማለት ነው። አሁንም ከድኜ ሄድኩ ማለት ነው። ከዛ በመቀጠል ደግሞ ተመልሼ መጣሁኝ። ተመልሼ መጥቼ ይኸው ከ
እንደምታዩት ይሄን ይመስላል። በጣም ነው የሚያምረው። እንግዲህ ልጆቹ ሊበሉ ፈልገው ለእነሱ የሁላችሁ በዚህ መልኩ እያቀረብኩላቸው እገኛለሁ ማለት ነው። እና እናንተም ሞክሩት፣ ትወዱታላችሁ። በጣም ነው የሚጣፍጠው፣ ልነግራችሁ አልችልም። እንግዲህ ሳጠለው አላሳየኋችሁም። ዶሮውን ብቻ አውጥቼ ነው ያሳያችሁ። አውጥቼ አጥልዬ ዶሮውን ከዛ ነው ሩዙን እንግዲህ ጨምሬ ይኸው ልጆቼ ሊበሉ እንግዲህ እነሱ በሳህን በሳህን እያቀረብኩላቸው እገኛለሁ ማለት ነው። እንግዲህ በመሀል እየጠሩኝ ነበርና የእነሱን ድምፅ ይዤ ነው እንደገና እንግዲህ ተመልሼ እንደ አዲስ እያወራሁ የነበረ ማለት ነው። ከዛ እንግዲህ እንደዚህ እንደምታዩት በዚህ መልኩ በአንድ እጄ ካሜራ ስለያዝኩ አልተመቸኝም ነበረ በደንብ ለማሳየት ማለት ነው። እንግዲህ ይኸውላችሁ ይሄን ይመስላለኝ አቅርቤላቸው ወደውት በጣም ነው ተሻምተው የሚበሉት ማለት ነው። እና እናንተም በቤታችሁ ሞክሩት፣ ትወዱታላችሁ ውዶችዬ ማለት ነው። እንግዲህ ይኸው ይሄ ነው የሚመስለው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እንግዲህ እስከዚህ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። እንዲሁም ለዓለማየሁ ዩቲዩብ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉና አብሮን